ብዙዎቻችን ደግሞ የምናስታውሰው ደራሲና ጋዜጠኛ ዘነበወላን ስናነሳ ልጅነት መጽሐፍን ነው ከዛም ባለፈ ስለ በሌላ በኩል ደግሞ ስለ ስብሐት ገብረ እግዚአብሔር ማስታወሻ የሚል መጽሐፍ ጽፈዋል ከዛም ባለፈ ደግሞ ስለ ወንድማቸው ሳይንቲስት ወልደብራን ገብረ እግዚአብሔር ኢትዮጵያዊ ሳይንቲስት ጀግና የሚል መጽሐፍ ተጽፏል የምድራችን ጀግና የሚል መጽሐፍ አበርክተዋልና ልጅነት ደግሞ የብዙ የኢትዮጵያውያን ልጆች ታሪክ ነው ወደ ኋላ መለስ ብለን እንድናስታውስ የሚያደርግ ነውና በጣም እናመሰግኖታለን ባንቺና በኔ መሃል ያለ ልዩነት ልንገርሽ አንቺ ያለምንም ጥርጥር ከ40 ዓመት በላይ በልጥሻለሁ አያዎች ውስጥ ነው ያለሽ አይደል ልብ አድርጊልኝ እኔ ወደ 68 እየገሰገስኩ ነው አሁን የ68 እያለኝ የኢትዮጵያ ኢኮኖሚ ስላላደገ መጫወቻውም አልተቀየረም አንቺም በኮርኪን ያደግሽው እኔም በኮርኪን ያደግኩ ኢኮኖሚካል ዲቨሎፕመንት ቢኖር ኖሮ አንቺ ምናልባት በተሻለ አሻንጉሊት ታድጊ ነበር እና ማህበረሰቡም አልተቀየረም ቅድም ተሰጥኦ ላይ አሁን ሳወራል ነበር ልጅነት ላይ እኮ ግርዶሾቻችን የሚል አንድ ምዕራፍ አለ ምንም ነገር ስትሞክሪ ማስቆም ምንም ነገር ስትሞክሪ ማድረግ ነው እና ያ መሆን የለበትም ለኔ ልጆች በነፃነት ነው ማደግ ያለባቸው ልጅሽን ስለት እንዳይወጋው እሳት እንዳያቃጥለው መጠበቅ እንጂ ምንም ነገር እንዳይሞክር ማታረጊው ከሆነ ምንም ነገር ሳያቅ ነው የሚያድገው እና ይሄንን ነገር ነው ዛሬ እንትን የሞከርኩት በተደጋጋሚ ይሄን አነሳለሁኝ እንዳልሽው ልጅነት ሞር ተነቧል ወደ 15 ጊዜ ባለፉት 18 አመቱ ነው መታተም ከጀመረ 2000 ላይ ነው የጀመረው እርግጠኛ ነኝ አንቺ 2012 ምናምን ነው ልጅሽ የገባው ተሪ ተማሪ ሆኜ 2003 በዛሳት ነበር አሪፍ 2003 እንዳውም ቶሎ ደረሰሽበታል ስለዚህ ወጣትነትን ስጽፍ መጥቼ ሆሳናን በተመለከተ አንቺ ኢንተርቪው አደርጋለሁ ደስ ይለኛል አመሰግናለሁ አመሰግናለሁ